ሰላም ጤና ይስጥልኝ እንደምን አላችሁ ከሰዓቱ ዜና ጋር ሙሴ ሰለሞን ነኝ በቲክቶክ ስትሪም ዜና ዛሬ የማቀርብላችሁ ዋና ዜናዎች አሉ አንደኛውና ዋንኛው ኢንትረስቲንግ የሆነው ሰሞኑ መነጋገሪያ ሆኖ ስፔሻሊ ደግሞ ዛሬ የሆርሙዝ ሰርጥ ነው የሆርሙዝ ሰርጥ እንደምታውቁት ትናንትና ማለትም አርብ ላይ ተከፍቶ ነበር መልሶ ኢራን ዛሬ ላይ ደግሞ 19 ሰዓት ሳይሞላው መልሳ ዘግቷለች ለምሬ ዘጋችሁ አሜሪካን ኢምቡሊ አታረገኝም ብላ does it make sense it does not ሴንስ አይሰጥ ማለት መሰላችሁ አሜሪካ ብሎኬድ አስቀምጣ ነበር ብሎኬድ ማለት እኔ ነኝ የምቆጣጠረው ስትሬት ኦፍ ሆርሙዝ ወይ ደግሞ የሆርሙዝ ሰርጥ የሚባለውን እኔ ነኝ የምቆጣጠረው ኢራን በላይ በኩል ኦማን በታች በኩል ሆናም ስትል እኔ እቆጣጠራለሁ ብላ ነበር እንደዛም ሆኖ ኢራን ከፍተው ነበር ስትሬት ኦፍ ሆርሙዝን የከፈተችው ወይ ደግሞ የሆርሙዝ ሰርጥ የሚባለውን የከፈተችው ሲስፋየር ወይም ደግሞ በአሜሪካና በኢራን መካከል ተደርጎ የነበረውን የተኩስ አቁም ስምምነቱን እሱ እስከሚያበቃ ድረስ ነበር ከዛም በመቀጠል የተኩስ አቁም ስምምነቱን ለማስቀጠል ወይም ደግሞ ጦርነቱ ሙሉ ለሙሉ እንዲያቆም አለበለዚያ ደግሞ ጦርነቱ ይቀጥላል አይቀጥልም የሚለውን ነገር ለመወሰን ለሰኞ ፓኪስታን ለመነጋገር ለሁለተኛ ዙር ማለት ነው ቀጠሮ ይዘው ነበር እናም እሱ እስከሚሆን ድረስ ነበር ኢራን የከፈተችው የሆርሙዝ ሰርጥን ነገር ግን 19 ሰዓት ሳይሞላው እንኳን እሱን ዘግተዋለች መልሳ ማለት ነው ያቀረበችበት ምክንያት ምንድነው ብሪች ኦፍ ትረስት የሚባል ወይም ደግሞ እምነት አግዱላለች አሜሪካ ብላ ነው እናም የናስመልክቶ እንግዲህ ስትሬት ኦፍ ሆርሙዝ ወይ ደግሞ የሆርሙዝ ሰርጥ የሚባለው ተዘግቷል ነገር ግን ተከፍቶ በነበረበት በጥቂት ሰዓት ውስጥ እንኳን 4 መርከቦች አልፈው ነበር ነዳጅ ጫኑ 4 መርከቦች ማለት ነው ነገር ግን ተመልሶ ከተዘጋ በኋላ ኢራን በጣም ደፋር የሚያስብል በጣም ከኢራን የማይጠበቅ ነገሩ አይባልም ከሆነ ሀገር የማይጠበቅ የሚባል ነገር የለም ነገር ግን ደፋር የሚያስብል ቦልድ የሆነ ዲሲዥን አድርጋ ሊያልፍ የሞከረ ኢራን ስትሬት ኦፍ ሆርሙዝ ወይ ደግሞ የሆርሙዝ ሰርጥን ከዘጋች በኋላ ሊያልፍ የሞከረ መርከብን መታለች ኢራን የመታችው መርከብ ማን ይመስላችኋል የኢንዲያ ምን አይነት ውሳኔ ወሰነች ስትሬት ኦፍ ሆርሙዝ ላይ ሊያልፍ የነበረ የነዳጅ ጫኝ መርከብ ከተመታባት በኋላ አምባሳደሯን ሪኮል አድርጋለች ወይም ደግሞ አምባሳደሯን መልሳ ጠርታለች ኢራን ማለት ነው የተመታው መርከብ ላይ አዳዲስ መረጃዎች እየወጡ ነው የተመታበት ማን ይምታው ማን የታወቀ ነገር የለም ኦፊሻሊ የተሰጠ መግለጫ የለም ነገር ግን ሄቪ ፕሮጀክታይል የነበረው ማለትም ከፍተኛ ምንድነው የሚባለው ፕሮጀክታይል በአማርኛ ከፍ ብሎ የወረደ ቃል በቃል ስተረጉምላችሁ እሱ ነው ሄቪ ፕሮጀክታይል የነበረው ሚሳኤል መጥቶ እንደመታው ያንን መርከብ ተነግሯል ከዛ በተጨማሪ ደግሞ እንደነገርኳችሁ 4 መርከቦች አልፈዋል ሆርሙዝ በተከፈተበት ወቅት ላይ ራሱ ኢራን እኔ ተቆጣጣሪ የሆኑ መርከቦች ያልፋሉ ብላኝ ነበር እንደምታውቁት ዶናልድ ትራምፕ ትላንትና ማለትም አርብ ዕለት ላይ ሆርሙዝ በተከፈተበት ወቅት ላይ ከዚህ በኋላ ኢራን ሆርሙዝን አትዘጋም ለመደራደሪያ አታቀርበውም ምንም አይነት ነገር ሆርሙዝ ላይ ምንም አይነት ነገር አታደርግም ሲባል ነበር ነገር ግን ኢራን መልሳ ዘግተዋለች ከዚህም በኋላ ሆርሙዝን ሙሉ ለሙሉ የምቆጣጠረው እኔ ነኝ ብላለች ማለት ነው ኢራን በሌላ ዜና ደግሞ ያው እንደምታውቁት የኢራንና የአሜሪካ ሲስፋየር ወይ ደግሞ የተኩስ አቁም ስምምነቱ ላይ ትልቅ ማነቆ ወይ ደግሞ ትልቅ ችግር የነበረው እስራኤልና ሌባኖን የነበራቸው ጦርነት ነው ወይ ደግሞ እስራኤል ሌባኖንን ታጠቃበት የነበረው ነገር ነው እና በሁለቱ መካከል ሲስፋየር ተደርሶ ነበር ወይ ደግሞ የተኩስ አቁም ስምምነት ተደርሶ ነበር እንደምታውቁት እናም የተኩስ አቁም ስምምነቱ አንደኛው ስምምነታቸው ላይ የነበረው ፖይንት ወይም ደግሞ መስማማያ ነጥባቸው የነበረው የሎ ላይን እስራኤል ሌባኖን ውስጥ ታሰምር ነበር የሎ ላይን ማለት አንድ መስመር ወይም ደግሞ እንደ ድንበር አስመራ ወይም ደግሞ እንደ ማለፍ አይቻልም ብላ ክልል አድርጋ ወደዛ አያልፉም እነዛ ሰዎች ማለትም የሌባኖን ዜጎች አስቡት እናንተ ሌባኖናውያን ብትሆኑ ወደ ሆነ አስቡት ኢትዮጵያ ውስጥ የሆነ ፎሬን ወይ ደግሞ ከውጭ የመጣ ሀገር ከውጭ የመጣ አቅም መጥቶ ከዚህ ክልል አታልፉም ኢቭን ሀገራችን ቢሆንም ከዚህ ወደዚህ አትሄዱም ብትባሉ አስቡት እንደዛ አድርጋ ነው ስምምነት የነበረው ሌባኖን ውስጥ የሚገኙ 52 ቪሌጅ ወይ ደግሞ 52 ሰፈሮች ላይ ይሄንን አድርጋ ነበር ኢራን እስራኤል ከዚህ በፊት ተመሳሳይ ነገር ያታደርጋለች መስላችሁ ጋዛ ውስጥ የራሱ የጋዛ ዜጎች ወደዛ እንዳያልፉ ወደዛ እንዳይራመዱ ያንን አድርገው ነበር እናም ያው 55 ቪሌጅ ላይ ያንን አድርጋለች እስራኤል የሎ ላይን ወይም ደግሞ ቢጫ መስመር የሚባለውን ማለት ነው እሱን ኢምፖዝ አድርጋ ነበር በዛ መሰረት ነበር እስራኤልና ሌባኖን የተኩስ አቁም ስምምነት ላይ የደረሱት በቀጣይ ምን ሆነ ይመስላችኋል ኢራንም አልነቃነቅም ብላለች በዚህ በኩል ደግሞ አሜሪካም አልነቃነቅም ብላለች አሜሪካ ደግሞ ዛሬ ላይ ዶናልድ ትራምፕ ያው እንደምታውቁት ትሩ ሶሻል ሚዲያቸው ላይ በነገራችን ላይ ትሩዝ ማለት የዶናልድ ትራምፕ የራሳቸው ሶሻል ሚዲያ ፕላትፎርም ነው እና ትሩ ሶሻል ሚዲያ ላይ ፖስት ያደረጉ ነበር ኢራን ማትስማማ ከሆነ ይሄ ስትሬት ኦፍ ሆርሙዝ መዝጋቷን ከማሳወቋ በፊት ነው ኢራን ማትስማማ ከሆነ መልሰን ቦምብ ማድረግ ወይም ደግሞ መልሰን ኢራን ማፈንዳት እንቀጥላለን ብለው ነበር እናም ያው ይሄ ነገር በቀጣይ የሚቀጥል ከሆነ ጦርነቱ እየተባባሰ ጦርነቱ እየባሰ ጦርነቱ ከዚህም በላይ እየከፋ ይመጣል እንግዲህ ሰላም ነው ወይ በእንዳገር የሆነ ነገር ተረብንትን ብሎ ነበር እንዳገር ላይ ማለት ነው። እሺ ምን ሚሴ ነይ
ማይኩ ለነበረን የቴክኒክ መበላሽ የቴክኒክ ስህተት እንኳን አይባልም የሚኪ ችግር ሚኪ ላደረሰብን ችግር ተመልካቾቻችን ይቅርታ እየጠየቅን ዜናችንን እንቀጥላለን። ዜናችን እንግዲህ ወደ መጠናቀቁ እየደረሰ ነው። ብቻ ዞሮ ዞሮ ይሄ ጦርነት ምን የሚሆን ይመስላችኋል? ምንድነው የሚሆነው? ያው እንደምታውቁት የነዳጅ ዋጋ ይጨምራል፣ የነዳጅ ዋጋ ይቀንሳል። የነዳጅ ዋጋ ልክ ጦርነቱ አረገበ ሲባል ጦርነቱ ይቆማል ሲባል ይጨምራል፣ ይቀንሳል። ሶሪ ከዛ ጦርነቱ መባባስ ሲጀምር ሆርሙዝ ሲዘጋ በሌላ ቦት በኩል ችግሮች ሲመጡ ይጨምራል። እንደምታውቁት ሀገራችን ውስጥ በጣም ትልቅ ችግር አለ። ነዳጅ ናፍጣ በተለይ በጣም ሰልፉ 2 ቀን ምናምን የሚያድሩ ሰዎች አሉ። ኢትስ ኖት ሚም መስሎ ሰው አለ። ሚም አይደለም የምር የሚያድሩ ሰዎች አሉ። ነዳጅ የተሰለፉ ረጅም ሰዓት ተሰልፎ ነዳጅ የማያገኙ ሰዎች አሉ። ይሄ ነገር አያገኘንም ማለት አንችልም። ኢራን ምን አድርጋለች? ስትሬት ኦፍ ሆርሙዝ አካባቢ ያለውን ነገር ትታ ወደ ቀይ ባህር ትመጣለች። ቀይ ባህር ምንድነው ለኛ? አሰብን እናገኛለን እያለን ነው። አሰብን የምናገኘው የቱ ጋር ነው? ቀይ ባህር ላይ። ይሄ ነገር ዞረም ወደድንም ጠላንም ዞሮ በተዘዋዋሪም ሆነ በቀጥታ አፌክት ያደርገን ይችላል ሰዎች። ስለዚህ ይሄ ነገር እንዴት የሚሆን ይመስላችኋል? የነዳጅ ዋጋ ቀነሰ ተብሎ ነበር፣ ነገር ግን አሁን ተመልሶ መጨመሩ አይቀሬ ነው። ለምን? ስትሬት ኦፍ ሆርሙዝ ተዘጋ። ለነዳጅ አንድ መፍትሄ ይሰጣል የተባለው ምንድነው? ሳውዲ ከአንደኛው ጫፏ እስከ ሌላኛው ጫፏ ላይ የሆነ በእንትኗ ውስጥ የሚያልፍ በሀገር ውስጥ ዳይሬክትሊ የሚያልፍ ፓይፕ እየሰራች ነው። ዳይሬክትሊ የሚያልፍ ማለት ነው። ሶሱ ጫና ሊቀንስ ይችላል። ደላይን የሚባል ነገር እየሰራች ነው ሳውዲ። እንደምታውቁት ላይንን ተጠቅማ ሌላ ነገር ልታመጣ ትችላለች። what do you think? ብዙ አይነት ነገሮች አሉት ሰዎች። መፍትሄ ጻፉልኝ። I can interact ማየት ስለምችል እናንተ ሐሳብ ምንድነው የሚሆነው ብላችሁ ታስባላችሁ? መፍትሄው ምን ሊሆን ይችላል? let's make it a Q&A እናድርገው። ውይይት ማድረግም እንችላለን ሰዎች። እስከዛ አንድ ፋን ፋክት ልንገራችሁ። ዶናልድ ትራምፕ አይታችሁት ከሆነ የሆነ ሰዓት እዚህ የሚላችሁ ከሆነ እዚህ ጋር ሰውነታቸው ላይ ጠባሳ ያወጣ ነበርና ዶናልድ ትራምፕ ሊሞቱ ነበር ሲባል ነበር። ለምን ነበር ሊሞቱ ነበር ሲባል የነበረው? የእንግሊዝ ንግስት ከመሞታቸው በፊት ነፍሳቸውን ይማረን፣ የእንግሊዝ ንግስት ከመሞታቸው በፊት ተመሳሳይ ጠባሳ ሲታይባቸው ነበር። ነገር ግን ዶናልድ ትራምፕ ምን ብለው ነበር? አንድ ጊዜ ዴስክ መቶኝ ነው ብለው ነበር፣ ሌላ ጊዜ ሌላ ምክንያት ሰጥተው ነበር። እናም ዴስክ መቶኝ እንዴት ሰው ዴስክ መቶት እንደዚህ ይሆናል ሲባል ምንድነው ያሉት? በጣም ቱ ማች አስፕሪን ወስዳለሁ ብለው ነበር። አንድ ሰው ሪኮመንድ የሚደረግለት አስፕሪን ከተሳሳትኩኝ አርሙኝ ከ50 ግራም እስከ 75 ግራም አካባቢ ነው ሪኮመንድ ዴይሊ ዶዙ። ነገር ግን ዶናልድ ትራምፕ ወደ 300 ግራም አካባቢ ወስዳለሁ ብለው ነበር። እናም አሁን ደግሞ ከሰሞኑ ሌላ አነጋጋሪ ሆነ ሌላ ለሰው ሴንስ የማይሰጥ ነገር ተናግሯል። ምንድነው ያሉት? ኮካ ኮላ ስፔሻሊ ደግሞ ዳየት ኮክ ካንሰር ፕሪቨንት ያደርጋል ወይም ደግሞ ካንሰር ይከላከላል ብለዋል። ስለዚህ ኮካ የምትጠጡ ሰዎች ካላችሁ እንግዲህ መልካም ዜና። ነገር ግን ይሄን ነገር የተለያዩ ዶክተሮች ኢቭን ዶክተር ኦዝም ወጥተው ፌክ ነው ይሄን ነገር እንዳትሰሙት ወይም ደግሞ ዶናልድ ትራምፕ አሰ ጆክ የተናገሩት ነገር ነው ብለዋል። ዋይት ሃውስ ኦፊሻሊ ወጥቶ ይሄ ነገር ቀልድ ነው ብለዋል። እና ብቻ ይሄንን ይመስላል ለዛሬ የነበረው ዜና። አብራችሁኝ ስለቆያችሁ አመሰግናለሁ። ስትሪሙ ይቀጥላል። የተለያዩ እንግዶች በዚህ ስትሪም ላይ ይኖራሉ። ከዜና ውጪ ብዙ ኢንተርቴይንመንት ብዙ ኢንፎቴይንመንት ይኖራል።